ዋትስአፕ ጋይዝ እንዴት ናችሁ? በዛሬ ቪዲዮ ማንኛውም ኢሜጅ ባክግራውንድ አውቶማቲካሊ 5 ሰከንድ ባልሞላ ጊዜ እንዴት በቀላሉ ሪሙቭ ማድረግ እንደምንችል አሳያችኋለሁ። ከዛ በፊት ለዚህ ቻናል አዲስ ከሆናችሁ ቻናልን ሰብስክራይብ እንዲሁም የደወል ምልክት ኦል የሚለውን በመጫን ቤተሰብ መሆን ትችላላችሁ። ይህን ቪዲዮ ላይክ በማድረግ ጀምሩ። አሁን ቀጥታ ወደ ፕሌይ ስቶር እንገባለን። አንድ አፕሊኬሽን ከዛ ዳውንሎድ እናደርጋለን ማለት ነው። እዚህ ጋር እንደምታዩት እዚህ በሰርች ባሩ ላይ ፎቶ ሩም ብላችሁ ሰርች ማድረግ ትችላላችሁ። እዚህ ጋር እኔ ሰርች ስላደረኩኝ አንድ ነክቼ እገባለሁኝ። ከዛ በኋላ አፕሊኬሽኑ ይሄን ይመስላል። እዚህ ጋር ዳውንሎድ ለማድረግ እንዲመቻችሁ የአፕሊኬሽኑን አይከን መለየት ይጠበቅባችኋል። እኔ ኦልሬዲ ዳውንሎድ ስላደረኩኝ አፕዴት ኦር አንኢንስታል አድርግ ይለኛል። አሁን ቀጥታ እሱን ከፍቼ ለእናንተ ማሳየት እችላለሁ። እዚህ ጋር ኦልሬዲ ዳውንሎድ ስላደረኩኝ እዚህ ጋር ለመጀመሪያ ጊዜ ስትከፍቱ ስታርት ፍሮም ፎቶ ይላል። ከዛ በፊት የተለያዩ ነገሮችን እዚህ ጋር ማግኘት ትችላላችሁ እና ጀስት መጠቀም ትችላላችሁ ለምትፈልጉት ፐርፐስ እና ስታርት ፍሮም ፎቶ የሚለውን አንዴ እንነካለን። ከዛ በኋላ ቀጥታ ወደ ፋይላችን ያስገባናል ማለት ነው። እኔ አንድ ኢሜጅ ቀጥታ ነክቼ ያሳያችኋለሁ። 5 ሰከንድ ባልሞላ ጊዜ ነው ሪሙቭ የሚያደርጉ ማለት ነው። አያችሁ 2 ሰከንድ ማለት ነው። እዚህ ጋር የተለያዩ ባክግራውንድ ኢሜጆችን ሪኮመንድ ያደርጋል። ሜቢ የፕሮዳክት ኢሜጆች ሊሆኑ ይችላሉ። እኛ ደግሞ ለጊዜ ስለማንፈልግ ትራንስፓረንት የሚለውን አንዴ እንነካለን። ከዛ በላይ እዚህ ጋር ኤክስፖርት የሚለውን ምልክት አንዴ ትነካላችሁ። ሴቭ ቱ ጋላሪ ይላል ማለት ነው። ሴቭድ ዩር ዲቫይስ ይላል። ኦልሬዲ ሴቭድ ሆኗል ማለት ነው። ከዛ ኤክስፕሌን እንወጣለን። ይሄን ኢሜጅ ሞር ቼክ ለማድረግ ያህል ፒክሴል ላብ አፕሊኬሽን ከፍቼ ለእናንተ አሳያችኋለሁ። እዚህ ጋር እንደተለመደ የፕላስ ምልክት ነክቼ አሳያችኋለሁ። ኦኬ እዚህ ጋር እንደምታዩት ምንም አይነት ባክግራውንድ ኢሜጅ የለውም። ያው እዚህ ጋር እንደምታዩት ፐርፌክት በሆነ መንገድ ሪሙቭ አድርጓል ማለት ነው። በተጨማሪ ሰው ያለበትን ኢሜጅ አስገብቼ አሳያችኋለሁ። እዚህ ጋር እንደምታዩት እንደቀደሙ ስታርት ፍሮም ፎቶ የሚለውን አንዴ ነክቻለሁኝ። እዚህ ጋር እንደምታዩት የታምብኔል አንድ ኢሜጅ አስገብቻለሁኝ። ፐርፌክት በሆነ መንገድ ነው እያንዳንዱ ነገር ሪሙቭ አደረገው እና ኦልሬዲ 5 ሰከንድ አይሞላ በቀላሉ እዚህ ጋር ኤክስፖርት የሚለውን ከነካችሁ በኋላ እንደቀደሙ አውቶማቲካሊ ወደ ጋላሪ ዳውንሎድ ያደርጋል ማለት ነው። እንደቀደሙ ፒክሴል ላብ አፕሊኬሽን ውስጥ አስገብተን ቼክ ማድረግ እንችላለን። አያችሁ እዚህ ጋር በጣም ብዙ ባክግራውንድ ኢሜጆች ቴክስቶች ነበሩ። አውቶማቲካሊ ፐርፌክት በሆነ መንገድ እነዚህ ሪሙቭ ያደርጋል ማለት ነው። ምንም አይነት የኢሜጅ ኳሊቲ አይቀንስም። ጋይዝ የዛሬው ቪዲዮ ይሄን ይመስላል። ከቪዲዮ ጥሩ ነገር እንዳገኛችሁ ተስፋ አደርጋለሁ። ሀሳብ አስተያየት ካላችሁ ኮሜንት በመጻፍ አበርታቱኝ። ስለ ፒክሴል ላብ አፕሊኬሽን ብዙ የሰራው ቪዲዮ ስላለ ቻናሌ ውስጥ ገብታችሁ ቼክ ማድረግ ትችላላችሁ።